ሰላም ሰላም ውድ የዚህ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶች ከጅማሬ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የሚሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም ሌሎች ትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬ ቪዲዮችን አማርኛ ቃላትን ምስረታ ለጀማሪዎች የሚል ይዤላችሁ መጥቻለሁ። እንግዲህ በዛሬ ቪዲዮችን የመጣሁላችሁን በደንብ እንዲገባችሁ ከመጀመሪያው እስከ መጨረሻው በደንብ አድርጌ ያስረዳችኋለሁ። ተከታተሉኝ። እንግዲህ ቀጥታ ወደ ቪዲዮችን እንሄድ። እንግዲህ ወደ ቪዲዮችን ስንሄድ መከታ ይላል። እዚህ ጋር የምታዩት እንግዲህ ይች መ የመ ቤተሰብ ሆና የመጀመሪያዋ ናት ማለት ነው። ከደግሞ የከቤተሰብ የመጀመሪያዋ ናት ማለት ነው። የተቤተሰብ ደግሞ የመጀመሪያዋ ናት ማለት ነው። ስለዚህ እነዚህን ሶስቱ ፊደላቶች አንድ ላይ በማጠራቀም ምን የሚል መስርተውልናል? መከታ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ አለም ይላል። እንግዲህ እዚህ ጋር ደግሞ አ ማለት የአ ቤተሰብ የመጀመሪያዋ ናት ማለት ነው። ለ የለቤተሰብ የመጀመሪያዋ ናት። ም የመቤተሰብ የስድስተኛዋ ድምፅ ናት ማለት ነው። ስለዚህ እነዚህን ፊደላቶች አንድ ላይ በማጣመር ምን የሚል መስርተናል ማለት ነው? አለም አለም የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ተግባር ይላል። እንግዲህ እዚህ ጋር የምታዩት ደግሞ ይች ተ የተቤተሰብ ሆና የመጀመሪያዋ ናት ማለት ነው። ግ የገቤተሰብ የስድስተኛዋ ናት። ባ የበቤተሰብ የአራተኛዋ ናት። ር የለቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ተግባር ተግባር። ስለዚህ በአንድ ላይ ተግባር የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ እቅድ እቅድ። እንግዲህ እዚህ ጋር ደግሞ ይች ማለት የአ ቤተሰብ ሆና የስንተኛ ድምፅ ናት? የስድስተኛ ድምፅ ናት ማለት ነው። ቅ የቀ ቤተሰብ የስድስተኛ ድምፅ ናት ማለት ነው። ድ የደ ቤተሰብ የስድስተኛ ድምፅ ናት ማለት ነው። እንግዲህ እነዚህ የምታያቸው ሁሎች የስድስተኛ ድምፆች ናቸው ማለት ነው። ስለዚህ በአንድ ላይ ምን ይላል? እቅድ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ በላይ ይላል። እንግዲህ እዚህ ጋር ደግሞ በ የበቤተሰብ የመጀመሪያዋ ናት። ላ የለቤተሰብ የአራተኛዋ ናት። ይ የቤተሰቡና የስንተኛዋ ድምፅ ናት? የስድስተኛዋ ድምፅ ናት ማለት ነው። ስለዚህ በአንድ ላይ ምን ይላል? በላይ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቸኮለ ቸኮለ ቸ የች ቤተሰብ የመጀመሪያዋ ናት። ኮ የከቤተሰብ የሰባተኛዋ ናት። ለ የለቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ቸኮለ ቸኮለ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ አገዘ አገዘ። እንግዲህ እዚህ ጋር ደግሞ አ ማለት የአ ቤተሰብ የመጀመሪያዋ ድምፅ ናት። ገ የገ ቤተሰብ የመጀመሪያ ድምፅ ናት። ዘ የዘ ቤተሰብ የመጀመሪያ ድምፅ ናት። እዚህ ጋር ሁሎችም የመጀመሪያ ድምፆች ናቸው ማለት ነው። ስለዚህ በአንድ ላይ አገዘ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቀጥታ ቀጥታ ይላል። እንግዲህ እዚህ ጋር ደግሞ ቀ ማለት የቀ ቤተሰብ የመጀመሪያ ድምፅ ናት። ጥ የጠ ቤተሰብ የስድስተኛ ድምፅ ናት። ታ የተ ቤተሰብ የአራተኛ ድምፅ ናት። ስለዚህ በአንድ ላይ ምን ይላል? ቀጥታ የሚል ቃል መስርተውልናል ማለት ነው። ቀጥታ የሚል ቃል መስርተውልናል። ወደ ቀጣዩ ስንሄድ ደግሞ ደመቀ። እንግዲህ እዚህ ጋር ደ ማለት የደ ቤተሰብ የመጀመሪያዋ ናት። መ ማለት የመቤተሰብ የመጀመሪያ ድምፅ ናት። ቀ ማለት ደግሞ የቀ ቤተሰብ የመጀመሪያ ድምፅ ናት። ስለዚህ በአንድ ላይ ደመቀ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ አመለኛ አመለኛ። እንግዲህ እዚህ ጋር ይች አ የአ ቤተሰብ የመጀመሪያዋ ድምፅ ናት። መ የመቤተሰብ የመጀመሪያዋ ድምፅ ናት። ለ የለቤተሰብ የመጀመሪያዋ ድምፅ ናት። ኛ የኛ ቤተሰብ የአራተኛዋ ድምፅ ናት። ስለዚህ በአንድ ላይ አመለኛ አመለኛ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ትግል ትግል። እዚህ ጋር ደግሞ ት የተቤተሰብ የስድስተኛዋ ድምፅ ናት። ግ የገ ቤተሰብ የስድስተኛዋ ድምፅ ናት። ል የለቤተሰብ የስድስተኛዋ ድምፅ ናት። ስለዚህ በአንድ ላይ ትግል ትግል የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ መጠጥ መጠጥ። እንግዲህ እዚህ ጋር መ የመቤተሰብ የመጀመሪያዋ ድምፅ ናት። ጠ የጠቤተሰብ የመጀመሪያዋ ድምፅ ናት። ጥ የጠቤተሰብ የስድስተኛዋ ድምፅ ናት ማለት ነው። ስለዚህ በአንድ ላይ መጠጥ መጠጥ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ገንዘብ ገንዘብ። እንግዲህ እዚህ ጋር ገ ማለት የገ ቤተሰብ የመጀመሪያዋ ናት። ን የነቤተሰብ የስድስተኛዋ ድምፅ ናት። ዘ የዘ ቤተሰብ የመጀመሪያ ድምፅ ናት። ብ የበቤተሰብ የስድስተኛዋ ድምፅ ናት። ስለዚህ በአንድ ላይ
ገንዘብ ገንዘብ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ አደገኛ አደገኛ እንግዲህ እዚህ ጋር ደግሞ አ ቤተሰብ የመጀመሪያዋ ድምፅ ናት። ደ የደ ቤተሰብ የመጀመሪያዋ ድምፅ ናት። ገ የገ ቤተሰብ የመጀመሪያዋ ድምፅ ናት። ኛ የኘ ቤተሰብ የአራተኛ ድምፅ ናት። ስለዚህ በአንድ ላይ አደገኛ አደገኛ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ክፍል ይላል። እንግዲህ እዚህ ጋር ደግሞ ክ የከ ቤተሰብ የስድስተኛዋ ድምፅ ናት። ፍ የፈ ቤተሰብ የስድስተኛዋ ድምፅ ናት። ል የለ ቤተሰብ የስድስተኛዋ ድምፅ ናት። ሁሎችም የስድስተኛ ድምፆች ናቸው ማለት ነው። ስለዚህ በአንድ ላይ ክፍል የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ኮከብ ኮከብ እንግዲህ እዚህ ጋር ደግሞ ኮ ከቤተሰብ የሰባተኛዋ ድምፅ ናት። ከ ከቤተሰብ የመጀመሪያዋ ድምፅ ናት። ብ በቤተሰብ የስድስተኛዋ ድምፅ ናት። ስለዚህ በአንድ ላይ ኮከብ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ኮሌጅ ይላል። እንግዲህ እዚህ ጋር ደግሞ ኮ የከቤተሰብ የሰባተኛዋ ድምፅ ናት። ል የለቤተሰብ የአምስተኛዋ ድምፅ ናት። ጂ የጀ ቤተሰብ የስድስተኛዋ ድምፅ ናት። ስለዚህ በአንድ ላይ ምን ይላል? ኮሌጅ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ አማካሪ ይላል። እንግዲህ እዚህ ጋር ደግሞ አ ቤተሰብ የመጀመሪያዋ ድምፅ ናት። ማ የመቤተሰብ የአራተኛዋ ድምፅ ናት። ካ የከቤተሰብ የአራተኛዋ ድምፅ ናት። ሪ የረቤተሰብ የሶስተኛዋ ድምፅ ናት። ስለዚህ በአንድ ላይ አማካሪ አማካሪ የሚል ቃል መስርተውልናል ማለት ነው። እንግዲህ በዛሬ ቪዲዮችን ያመጣሁላችሁ ይህንን ነው ማለት ነው። ስለዚህ ሌሎችንም ቃላቶች የተለያዩ ፊደላቶችን በማጥናት መመስረት እንችላለን ማለት ነው። ስለዚህ በዛሬ ቪዲዮችን እነዚህን ካየን በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።